በኋላ በጣም ከፍተኛውን የሳንቲም ጥማት ያጋጥማቸዋል። ከፍተኛውን የሳንቲም ጥማት እና እንዴትም ተብሎ ቤትም ኮሌክት ተደርጎ ምናምን ገንዘብ እንዲሰባሰብላቸው ይፈልጋሉ በፕሮቴስታንት አዳራሽ ውስጥ። እና ጀለስ ከባድ ምርጫ ቅስቀሳ ነው ያደረገው። አስቡት እንግዲህ ካህን ነኝ ብሎ ነው የሄደው። ካህናት አዋዋላቸው እንዴት ነው? የካህናት እውቀታቸው እስከምን ድረስ ነው? ክርስቲያኖች እናንተ ታውቃላችሁ። ጀለስ ቆብ አድርጓል፣ መስቀል ይዟል፣ ምናምን ካህን ነኝ አለ። እንዴት ነው ፕሮቴስታንት ሆንኮ ሲባል የሆነ ሰዓት ከቤተክርስቲያን እየተመለስኩ በሆነ መንገድ ላይ የሆነ በስተግራ በኩል የሆነ የፕሮቴስታንት አዳራሽ ውስጥ ሰዎች ይጸልያሉ አለ። ተገረምኳል። የሰማችሁ ነው። ካህን የነበረ ሰው ተገረምኩ ሲጸልዩ። ከዛስ አንዱ ሰውዬ ተንበርክኮ ሼቤሬቤቤቤ ማክሬቤቤቤ ራባጃራባባባ ሃርጋዶላ ማክሬቤቤቤ ይላል አለ። እና እኔ በጣም ተገርሜ እኔ ስንት ዓመት ካህን ሆኜ ሳገለግል ለኢየሱስ ተንበርክኬ አላቅም። ይሄ ሰው ግን ለኢየሱስ ተንበርክኳል። እኔም አብሬው ተንበርክኳል። ካህን ሆኖ ለኢየሱስ ያልተንበረከከ እውነት አገልጋይ ያለን እኛ? ይሄን ያክል ቅጥፈት ይወላችሁ። በቤተ ክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴያችን ወቅት የአምልኮ ስግደት የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። ለአምላካችን ለእግዚአብሔር ብቻ እና ጀለስ ለኢየሱስ እኔ ተንበርክኬ አላቅም አለ። ሎቱ ስብሐት። ቤተ መቅደስ ስንገባ እንኳን ሰግደን ነው የምንገባው። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም እያልን ማለት ነው። እና አብሬው ተንበርክኬ ሰውየው ማክሬቤቤቤ ሲል እኔ ሃሌሉያ እላለሁ። ስለዚህ ሌላ ጊዜ ፕሊዝ በደንብ ተከታተላችሁ። እሺ ፕሮቴስታንት ነኝ አይደለም ያልኩኝ እኔ። አዎ ገብቶኛል። ኮሜንት ጽፉ ግን አደራ በደንብ ተከታተሉ። ተወዳጅ ወንድማችን ፈቃዱ የቤተክርስቲያን አገልጋይ ነህ? ትንሽ ቆይቻለሁ እንጂ አሁን በስራ ምክንያት ነበር። ቆይተሃል ግን አገልግሎት ላይ ማለት ካገለገልክ ቆይተሃል? አዎ። ኦኬ መልካም። በርታለን ተወዳጅ ወንድማችን። ቤተክርስቲያንን በደንብ አገልግል። በስራ ጉዳይ ነው ወይስ በምን ምክንያት ነው ከአገልግሎት ራቅ ያልከው? በስራ ምክንያት ነው። በስራ ምክንያት። በጣም ጥሩ። አሁን ወንድማችን ለምሳሌ አንዳንድ ጥያቄዎች ስንጠይቀው በስራ ምክንያት ስለራኩኝ ሁሉም ጠፍቶኛል እያለን ነበር። በስራ ምክንያት እነዚህ የጠየኳቸው ጥያቄዎች በአጠቃላይ አንተን ጠፍተውሃል? አረ ሁሉም አይጠፉም። እንዴት ይጠፋል? አይጠፋም። መልካም። እስኪ ኩሉ ዘገብራለን በልለት ፕሊስ። ይኸው የጠየኩትን መልሼ ለዚህ ወንድማችን እጠይቃለሁ። ይኸው ኩሉ ዘገብራለን በጣም ሶ ሲምፕል የሆነ ስለሆነ በልለት። ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒን ህዝቡ ኩሉ ዘገብራለ ጽድቅ። በጣም እናመሰግናለን ተወዳጅ ወንድማችን። በርታልን፣ እግዚአብሔር ያክብርልን። እሺ ቃሎት ያሰማልን። አሜን። አሜን። እሺ እንዲህ ነው እንግዲህ የቤተክርስቲያናችን ቀለም ይሄን ይመስላል። እዚህ ውስጥ ያላችሁ ሁላችሁም በደንብ ተከታተሉ። የቤተክርስቲያናችን ቀለም ይሄን ይመስላል። ኦርቶዶክስ ሳትሆኑ ኦርቶዶክስ ነበረን የምትሉ ሰዎች አታጭበርብሩ ፕሊዝ። በቃ አሁን እኛ ትልቁ ተቋማችን ለምን ፕሮቴስታንት ሆናችሁ አይደለም። ይሄ የማንኛውም ሰው መብት ነው። በነገራችን ላይ ግን በቃ መዋሸት ምናምን ይደብራል። ሰው ሳይሆን ነኝ ማለት፣ ካህን ሳይሆን ነበርኩ ማለት፣ መነኩሴ ሳይሆን መነኩሴ ነበርኩ ማለት፣ ዲያቆን ሳይሆን ዲያቆን ነበርኩ ማለት በጣም ስህተት ነው። ፕሊዝ እንደዚህ ነገሮችን አታደርጉ። ይሄኛው እናመሰግናለን ተወዳጅ ወንድማችን። ጊዜ ያክብርልን። ሰላሙንልን። አሜን አሜን። እሺ ለፕሮቴስታንት እህት ወንድሞቻችን እድል እየሰጠን እንሄዳለን። እሺ ፕሮቴስታንት እህቶች ወንድሞች፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ በመጽሐፍ ቅዱስ ማስረጃ። እሺ ይቅርታ ቆየን አይደል? እሺ ይቅርታ። እሺ ተወዳጅ ወንድማችን
ኢዮብ ከየት ቤተ እምነት ነው የመጣው? ያለው አለ ይሰማል? ፈሌ ጀምር ይሰማል። ከየት ቤተ እምነት ነው የመጣው? ከወንጌል አማኞች የሚባል ቤተ እምነት አለ ኢዮባ? ያው አንተ በፈለከው ጥራ፣ ፕሮቴስታንት በል። አይ እኔ በፈለኩት ልጥራው። አሁን ብያለሁ፣ እኔ አላልኩም። ያንተንማ ካንተ በላይ ማንም ያውቃል ኢዮባ። እኔ አሁን የጠየቅኩ የሚባል ቤተ እምነት አለ ወይ? ካለ አለ በላይ ችግር የለውም። ፕሮቴስታንት በል እኮ ቤተ እምነት እኮ ነው የጠየቅኩ። የትኛው ፕሮቴስታንት? ፕሮቴስታንት ተብሎ የሚጠሩ እኮ በጣም ብዙ ቤተ እምነቶች አሉ። እንዴት ማለት? የትኛው ማለት? ለምሳሌ አንተ የተጠመቅከው ቆይ ይኸው እንደምታውቅ ላሳየህ ነው። የት ነው የተጠመቅከው? አማኑኤል። ኦኬ መካነ ኢየሱስ ተጠምቀሃል? አንዴ እኮ ነው ጥምቀት፣ አንዴ ነው የምንጠመቀው እኛ። እሺ አሁን እሱ ነው። አሁን እኔ 9 ጊዜ ነው ለማለት ፈልጌ ሳይሆን ከየት ቤተ እምነት ነው የመጣው አልኩ? ከፕሮቴስታንት። አይ እኮ ከየትኛው ስልህ አልገባኝም። በጣም ብዙ እኮ አሉ። የትኛው ነው ያንተ ቤተ እምነት ስልህ እኔ ማውቀው አንድ ፕሮቴስታንት እንዳለ ነው አልከን። የት ነው የተጠመቀው ስልህ ግን ራስህ አማኑኤል ህብረት አልከን። ስለዚህ አንተ ከፕሮቴስታንት አማኝ ነው ኦፍኮርስ፣ ነገር ግን ቤተ እምነት ግን አማኑኤል ህብረት ነው። ለዛ ነው ያንን የጠየቁት ወዳጅ ወንድማችን። ኤኒዌይስ እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስብራቸውን ትምህርቶች ፕሊዝ ጥቀስልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ጸሎት ለምሳሌ ወደ ማርያም፣ ወደ ቅዱሳን፣ ወደ ተለያዩ ሰዎች ይጸልያልና መጽሐፍ ቅዱስ ደግሞ በኢየሱስ ስም ብቻ መጸለይ እንዳለብን ይናገራል። ስለዚህ ይህንን ነው መጠየቅ የፈለኩት። እሺ ሌላስ? ወደ ማርያም ይጸልይ ሰው ቅዱሳን እናወራለን። ችግር የለውም እናወራለን። እሺ ትምህርቶቹን አንሳለን። እሺ ሌላስ ትምህርት? ይህንን እንበለኝና ወደ ሌላው እንገባለን። መልካም እሺ ወደ ሌላው እንግባ። መጽሐፍ ቅዱስ እናንተ ስትጸልዩ ምን ብላችሁ ጸልዩ ይላል ወንድማችን። እኔ በጣም የሚገርመኝን ፓርት ስላመጣሁ እስኪ በደንብ አድርገን እናወራ። አንተም በዛው ፕሮቴስታንት ስለሆንክ ዲስከስ እናደርግበት። መጽሐፍ ቅዱስ ስትጸልዩ ምን ብላችሁ ጸልዩ ይላል? በስሜ አብ በስሜ የምጸልዩትን ያደርግላችኋል ብሏል ኢየሱስ። ምን ብላችሁ ጸልዩ ይላል ጌታችን ኢየሱስ በዚህ መጽሐፍ ቅዱስ ክፍል ላይ። ለምሳሌ ስትጸልዩ ምን ብላችሁ ጸልዩ ይላል? ጸሎትማ ገደብ የለውም እኮ አንተ የልብህን ሀሳብ ነው የምትጸልዩ። እንደዚህ ይሄን ብቻ ጸልዩ እኮ ግን በኢየሱስ መጸለይ እንዳለብን ነው የሚናገረው ነው። ኢዮባ እኔ በማን ስም ነው የምትጸልየው አይደለም ያልኩ። ይኸውልህ በደንብ አዳምጠኝ። የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ስትጸልዩ እንዲህ እያላችሁ ጸልዩ ብሎ አስተምሯል አይደል? በመጽሐፍ ቅዱስ ላይ ትክክል። ምን ብላችሁ ጸልዩ አለ? ብዙ ቦታ እንትን ብሏል። ለምሳሌ አባታችን ሆይ ጸሎትን አስተምሯቸዋል ደቀ መዝሙሮቹ። ኦኬ በጣም ጥሩ። እሺ እስኪ አባታችን የሚለውን ጸሎት በለልን። አባታችን የሚለውን ጸሎት ጸልይልን በልልን። እንዴት ነው ብላችሁ ጸልዩ ያለው? በልልን እስቲ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በጣም ጥሩ። ኦኬ ይሄንን ጸሎት ያስባልኩ በምክንያት ነው። ሁላችሁም አዳምጡኝ። ስለ ጸሎት የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጸሎት ስርዓታችን ምንድነው በደንብ እናወራበታለን። በመሰረቱ የጠየቅን ስለ ዶክትሪናል ኢሹዎች እንድታነሳ ነበር፣ ግን በጣም አሪፍ ሀሳብ ስለሆነ ያነሳው በደንብ እንወያይበታለን ሰፋ አድርገን። ሁላችሁም በደንብ አዳምጡ። ፕሮቴስታንት እህቶች ወንድሞቻችን ብዙ ጊዜ ስትጸልዩ ለምንድን ነው እመቤታችን ቅድስት ድንግል ማርያም የምትሉት?
አባታችሁን ብቻ በሉ አይደለም የሚለው እና ሌላስ ለምንድን ነው ሌላ ነገር ጸሎት የምታደርጉት? እንዴት እንደዚህ እያላችሁ ትጸልያላችሁ? ምናምን የሚሉ ጥያቄዎችን ያነሳሉ። መጽሐፍ ቅዱስ ሲናገር ስትጸልዩ አሁን ልክ ወንድማችን ኢዮብ እንዳለው እንዲህ ብላችሁ ጸልዩ ይላል። እውነት ኦርቶዶክስ ቤተክርስቲያን ነች ከመጽሐፍ ቅዱስ ውጭ የምታስተምረው ወይንስ ፕሮቴስታንት የሆኑ እህቶች ወንድሞች የሚለውን አንድ ጊዜ በደንብ ሰፋ አድርገን እንከታተል። ሁላችሁም በደንብ ተከታተሉ። አንድ ሌላ ስልክ አልያዝኩኝም እንጂ ባሳያችሁ ደስ ይለኝ ነበር። በፕሮቴስታንት አዳራሽ ውስጥ ሰዎች ጸሎት ሲያደርጉ ጸሎት እናደርጋለን የሚሉት ልሳን ብለው በሚጠሩት ነገር ግን ከመጽሐፍ ቅዱስ በሆነ ውጭ ልምምድ ነው። ለምሳሌ ኢዮባ እኔ ምን አይነት ጸሎት አይቻለው መሰለ? ማክሬ ቤቤቤቤ ሼቤሬ ቤቤቤቤ ሃርጋዱላ ራባ ጃራ ባባባባ የሚሉ አይነት ንግግሮች ተመልክቻለሁ። ላሳየህ መጽሐፍ ቅዱሳዊ እንደሆነ። እሺ መጽሐፍ ቅዱስ ነው ብለህ ታምናለህ? እንደ ጸለዩ መጽሐፍ ቅዱስ ይናገራል አይደለ? እሺ ቆይ አንድ ጊዜ መጽሐፍ ቅዱስ የሚከፍትልን ሰው ላስገባ። አንዴ ይኸው ቆይ አንድ ጊዜ መጽሐፍ ቅዱስ የሚከፍትልን ሰው ላስገባ። ቤት ያለሽ አንድ ቁጥር ጻፊልኝ። ግን መጀመሪያ እኛውን ብንመልሰው ደስ ይለኛል። ፈልግ ልናወራ ነው አሁን። ሁለት እግር አለኝ ተብሎ ለዛ አይወጣም አይደል? ኢዮብ ላሳያ ካልክ በኋላ ቆይ ተወዳጅ ወንድማችን አንድ ጊዜ አዳምጠኝ። አሁን በመጽሐፍ ቅዱስ የማስረጃ እያወራን ነው አይደለ? ስለዚህ በመጽሐፍ ቅዱስ የማስረጃ ታሳየናለህ። ቤቲ ካለሽ አንድ ቁጥር ጻፊልኝ። አይ ቲንክ የለችም፣ ችግር የለውም። እሺ መጽሐፍ ቅዱስ ከያዝክ ካሜራ ክፈትና በትልቁ ላድርግህ። አንተን በትልቁ ላድርግህና ኦኬ፣ ካሜራ መክፈት አትችልም። መጽሐፍ ቅዱስን አንብብልን። በቃ እንደዚሁ በደንብ አድርገን እንከታተላለን። ወይ ደግሞ መጽሐፍ ቅዱስ ላምጣ። አንድ ጊዜ ፍቀዱልኝ ፕሊስ። አንድ ጊዜ ማንም ሰው እንዳይረብሽሽ። ሞዴሬተሮች ሚት አድርጓቸው፣ የሚረብሽ ሰው ካለ። ኦኬ መጣሁ። መጽሐፍ ቅዱስ ይዤ ኦኬ። አልነበረኝም ሰው አሁን ማውጣት እንችላለን። ምን ላይ ላውጣልህ? ስለምን ስለ ልሳን ነው? ስለ አዲስ ቋንቋ? አዎ መጽሐፍ ቅዱስ ነው አልከኝ። እንደዚህ አይነት ልምምዶች ቪዲዮ ላሳይህ፣ አንድ ቪዲዮ ላሳይህ ከፈለክ ልል የፈለኩትን ወይ ከተረዳኝ ደግሞ ወደ ጥቅሱ እንግባ። አይ ቪዲዮ እንደዚህ አይነት ያልሆነ ነገር አያስፈልግም። እኛ እናወራበት ባለው ነገር አይሻልም? እሺ ይቅርታ። ምን ላይ ላውጣ? ምዕራፉን አላውቀውም፣ ግን ሰርች ማድረግ ከፈለክ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑ እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። አሁን ስለ ልሳን ነው እዚህ ጋር እየተናገረ ያለው። ሌላም ቦታ ሰርች አድርጌ ላሳየ እችላለሁ። እሱ ምዕራፍ ግን ታውቀዋለህ ብዬ አስባለሁ። እኔ አሁን ልሳን የሚል ወርድ ያለበትን የመጽሐፍ ቅዱስ ጥቅስ ስጠኝ እኮ አይደለም ያልኩ። ልሳን ምን ማለት ነው? በመጀመሪያ ቆይ አንድ ጊዜ በደንብ ተግባብተን እንድንቀጥል። ልሳን ምን ማለት ነው? ይኸው አዲስ ቋንቋ ነው። በመንፈስ ቅዱስ ስትሞላ በመንፈስ መጸለይ ማለት ነው። ልሳን የምን ቃል ነው? ልሳን ኦሮምኛ ነው? ጉራገኛ ነው? አማርኛ ነው? የምን ቃል ነው ልሳን የሚለው ቃል? መጽሐፍ ቅዱሳዊ ነው። እኔ በመጽሐፍ ቅዱስ ነው የማውቀው እኔ እኮ ዘይቤው ምናዊ ነው? ዓለማዊ ነው ወይንስ መጽሐፍ ቅዱሳዊ ነው? አይደለም ያልኩ። ቃሉ ባይት ሰልፍ የምን ቃል ነው? ለምሳሌ አሁን እኔ ባቄላ የሚል ወርድ የምን ቃል ነው ብትለኝ አማርኛ ቃል ነው። እኔ ቃሉን የጠየቅኩ። አሁን ታይሻው የሚል ቃል ለምሳሌ የምን ቃል ነው ብትለኝ ወላይትኛ ነው። ልሳን የሚለው ቃል ባይት ሰልፍ የምን ቋንቋ ነው? አማርኛ ነው? ኦሮምኛ ነው? ጉራገኛ ነው? የምታውቀው ከሆነ አውቀዋለሁ ብለህ ንገረኝ። የማታውቀው ከሆነ ደግሞ አላውቀውም ብለን ተግባብተን እንድናልፍ። እስቲ ንገረኝ አንተ። እኔ አላውቀውም። በጣም ጥሩ። ላይ ግን የተጻፈው በአማርኛ ነው። ትርጉሙ ከሆነም በኦሮምኛ በትግርኛም አይመስለኝም። መጽሐፍ ቅዱስ ላይ ሁሉም ነገር በአማርኛ ነው የተጻፈው? እንደዛ ሊሆን ይችላል። ያው አጻጻፉ ሊሆን ይችላል። አንድ አቋም ያዝ። አሁን እንደዚህ የሆነ ሐሳብ ላይ እንዲህ እንትን ማለት አያስፈልግም። አንድ አቋም ያዝ። መጽሐፍ ቅዱስ ላይ የውሰት ቃላቶች አሉ። ለምሳሌ መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ሺቦሌት የሚል ቃል አለ። ሺቦሌት የሚል የአማርኛ ቃል አለ ወንድማችን? አይመስለኝም። አሁን ከርዕሳችን እየወጣን ነው። ፈሊ ለምን ጸሎት ወደ ማርያም ይጸልያል ወይ? ሳልወጣን ብዬ አልጠየቁም። አንድ ሐሳብ ላይ አንድ አቋም ይዘህ አውራ። መንፈስ ቅዱስ ደግሞ ስለ መንፈስ ቅዱስ ደግሞ ነገርኩህ። ወደ ሌላ ሐሳብ አትሂድ። አሁንም አልጠየቅኩም እኔ ስለዛ።
ልሳን የምን ቃል ነው? የምን ቃል ነው አልኩ? አይ እኔ ሁሉም አማርኛ ነው አልከን መጽሐፍ ቅዱስ ላይ እርግጠኛን አማርኛ ነው ወይ? ሁሉም ቃል መጽሐፍ ቅዱስ ላይ ያለው አማርኛ ነው ወይ? እርግጠኛ የሆንክበትን ነገር ብቻ አሁን ልክ ስንቀጥል ኢዮብ ምን አለ መሰለህ፣ እርግጠኛ የሆንክባቸውን ነገሮች ብቻ ነው ማውራት ያለብን። ሰው ለምሳሌ በመጽሐፍ ቅዱስ ሐሳብ ላይ መልመጥመጥ የለበትም። እኔ ያው ለምሳሌ ኢየሱስ ጌታ ነው ወይ ብለህ ብትጠይቀኝ አዎ ጌታ ነው፣ ምንም መልመጠበጥም ነገር የለም። በቃ ድፍን አድርጌ እርግጥ አድርጌ አዎ ነው የምለው። ሰው አንተ መጽሐፍ ቅዱስ ላይ የምታውቀውን ነገር ነው የምጠይቅህ። ለጊዜው ካላወቅ ካለማወቅ ኃጢአት አይደለም፣ ያለ የዝግጅት ጉለት ነው ሊሆን የሚችለው። ካላወቅከው አይ ለጊዜው አላወቅኩትም እስቲ እናውራበት ነው የሚባለው። ኦኬ መጽሐፍ ቅዱስ ላይ ልሳን የሚል ቃል አለ። ኦፍ ኮርስ አለ። ልሳን የሚለው ቃል የግዕዝ ቃል ነው። በመጽሐፍ ቅዱሳችን ላይ የግዕዝ የሆኑ ቃላቶች በውሰት መጽሐፍ ቅዱስ ውስጥ አሉ። በጣም ብዙ የግዕዝ በውሰት የተጠቀምናቸው ቃላቶች አሉ። የግዕዝ ቋንቋ ነው ስንል አሁን ባለቤትነቱ የኦርቶዶክስ ነው እያለን አይደለም። ግዕዝ ቋንቋ ነው፣ የማንም ንብረት አይደለም። የኦርቶዶክስ ቤተክርስቲያን ብቻ አይደለም፣ የነገሌ አይደለም፣ የኢትዮጵያውያን ቋንቋ ነው። የሁሉም ኢትዮጵያን ንብረት ነው ግዕዝ። ስለዚህ ግዕዝ ሲባል አይምሯችሁ ወደ ኦርቶዶክስ ቤተክርስቲያን እንዳይሄድ። ልሳን የሚለው ቃል የግዕዝ ቃል ነው። ልሳን ብቻ አይደለም። ለምሳሌ እግዚአብሔር የሚለው ቃል የግዕዝ ቃል ነው። እግዚአብሔር የሚለው ቃል አማርኛ ቃል አይደለም፣ የግዕዝ ቃል ነው። ያንን የግዕዝ ቃል በውሰት መጽሐፍ ቅዱስ ውስጥ እናገኘዋለን። ልሳን ማለት ነው። ታምናለህ አንተ በልሳን መጽሐፍ ቅዱስ ከሆነ? ኢዮብ በህይወት ደስተኛ ነህ? ተወዳጅ ወንድማችን ደስተኛ ነህ? እሺ ቀጥል ወንድሜ። ደስተኛ ነህ? የጠየቅኩህን መልስልኝ። ደስተኛ ነው ይሰራል? ደስተኛ ነኝ በጣም። ደስተኛ ከሆንክ እባክህ የእኛን ቀን አታበላሸው። አሁን እኔ ልሳን ምን ማለት ነው የሚለውን እያወራሁልህ አንተ በልሳን ታምናለህ ወይ? በመጀመሪያ ምን ማለት ነው የሚለውን እንግባባና ከዛ ታምናለህ ወይስ አታምንም የሚለውን እንመጣበታለን። ኢዮባ እኛ አንቸኩልም። እሺ አንተም እንዳትቸኩል ተረጋግተህ አዳምጠኝ። ጎበዝ ልጅ። ኦኬ ልሳን የግዕዝ ቋንቋ ነው። ኦኬ ልሳን አሁን ምን ማለት እንደሆነ ታውቃለህ ወይ? የግዕዝ ቋንቋ ነው ልሳን። የተወሰነ ግዕዝ የተወሰነች የግዕዝ ቃል ነች። ምንም ያን ያክል ጥልቀት ማወቅ አያስፈልግም። ለምሳሌ ካሜይ ምን ማለት እንደሆነ ለማወቅ የግድ ስለ የትግራይ ቋንቋ ማወቅ ብዙ ጥልቅ ምናምን መረዳት አያስፈልግም። የሆነች መስማት ብቻ በቂ ነው። ልሳን ምን ማለት እንደሆነ ታውቃለህ ወይ? ትርጉሙን ነው የግዕዝ ቃሉ? አዎ ትርጉሙን ወደ አማርኛ ሲተረጎም ምን ማለት እንደሆነ ታውቃለህ? ኦኬ አይ ቅድም ሞክረኸው ነበረ። ልሳን ማለት የግዕዝ ቋንቋ ነው። ወደ አማርኛ ሲተረጎም ባጭሩ ቋንቋ ማለት ነው። ልሳን ማለት ቋንቋ ማለት ነው። የግዕዝ ቃል ነው። ወደ አማርኛ ቃል ስንተረጉመው ትርጉሙ ቋንቋ ማለት ነው፣ ወይም ደግሞ ላንጉጅ ማለት ነው። ምንም ሌላ አዲስ የሆነ ነገር የለውም። በውስጡ የተጨመረበት የተቀነሰበት ምንም ነገር የለም። ቋንቋ የምንለው በአማርኛ በግዕዝ ቋንቋ ልሳን ነው። ለምሳሌ የእኛ መጽሐፍ ቅዱስ በግዕዝ ቋንቋ አለን። ላሳያችሁ አንድ ጊዜ። እዚህ ጋር የምትመለከቱት መጽሐፍ ቅዱሳችን ይሄ በግዕዝ ቋንቋ ያለ መጽሐፍ ቅዱስ ነው። እዚህ ጋር ስትመለከቱ ምን ይላል? ምናልባት ለእናንተ ተገልብጦ ነው መሰል የሚታያችሁ። መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ ይላል። በግዕዝ ቋንቋ ማለት ነው። ስለዚህ ይሄ ቃል ባይሰልፍ የግዕዝ ቃል ነው። ወደ አማርኛ ሲተረጎም ትርጉሙ ቋንቋ ማለት ነው። አዲስ ነገር የለውም። እሺ በመጽሐፍ ቅዱስ ላይ በተገለጠው በተቀመጠው ሐሳብ ይሄ ልሳን ተብሎ በተጠራው የመንፈስ ቅዱስ ስጦታ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እናምናለን። ፕሮቴስታንት እህት ወንድሞቻችንም ስንጠይቃቸው ምንም ጥርጥር የለውም በዚህ ጉዳይ ታምናላችሁ ሲባሉ መልሳቸው ኦፍ ኮርስ አሁን እናምናለን ነው። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በፕሮቴስታንት እህት ወንድሞቻችን መካከል ያለው ትልቁ ልዩነት በጉዳዩ ላይ ባለው መረዳት ነው። ስለዚህ ወደዛ ሐሳብ እንገባለን። ኢዮባ ልሳን የተገለጠ ቋንቋ ነው ብለህ ታምናለህ ወይንስ ስድ ንባብ ነው ብለህ ነው የምታምነው? አሁን ከመጽሐፍ ቅዱስ ብናወራ ደስ ይለኛል። ፈልግ መጽሐፍ ቅዱስ ጥያቄ ነው የጠየቁት። ልሳን የተገለጠ ቋንቋ ነው ወይንስ ስድ የአማርኛ ጨዋታ የቃላት ጨዋታ ከሆነ ከባድ ነው። ገብቷል? እኔ ቃላት ጨዋታ አይደለም የጠየኩት። እኔ አሁን ስለ ቃላት ጨዋታ አላወራሁም፣ ስለ ልሳን ያወራሁት። ልሳን የተገለጠ ቋንቋ ነው ብለህ ታምናለህ ወይንስ
ስድ ንባብ ነው ብለህ ታምናለህ? እኔ አሁን የጠየቁ መጽሐፍ ቅዱስ ጥያቄ ነው። በዚህ ጉዳይ ላይ ሁለት አይነት አብራራልኝ። አልገባኝም። ምኑን ነው ማብራራው? አልገባኝም። የተገለጠ ቋንቋ ወይስ እንትን ቋንቋ? ኦኬ ምን ማለት እንደሆነ ልንገርህ። እሺ የተገለጠ ቋንቋ ማለት ትርጉም ያለው ማለት ነው። ልሳን ቅድም እንዳልነው የግዕዝ ቃል ነው። ወደ አማርኛ ሲተረጎም ቋንቋ ማለት ነው። ኦኬ ሐዋርያት የልሳን ጸጋ እንደተሰጣቸው እናምናለን። ያ የተሰጣቸው የልሳን ጸጋ ደግሞ እኛ ክርስቲያኖች የተገለጠ ቋንቋ እንደሆነ እናምናለን። የተገለጠ ቋንቋ ማለት ትርጉም ያለው በሰው ጆሮ ተሰምቶ የሚረዳ በቃ የቃላት ስብጥሩ ትርጉም ያለው ከሆነ ያ የተገለጠ ቋንቋ ይባላል። ስድ ንባብ የምንለው ደግሞ የተገለጠ ቋንቋ ያልሆነ የቃላት ስብጥሮች ያሉበት ነገር ግን ምንም ትርጉም የማይሰጥ ለምሳሌ አንድ ሰው አበበ በሶ በላ ብሎ ቢጽፍ የቃላት ስብጥር ነው። ይሄ ቃላት ስብጥር ትርጉም ይሰጣል ወይስ አይሰጥም ስንል እስኪጨርስ አዳምጠኝ። ይሄ ቃላት ስብጥር ትርጉም ይሰጣል ወይስ አይሰጥም ስንል ይሰጣል። ይሄ የተገለጠ ቋንቋ እንለዋለን። አንድ ሰው እነዚህን ፊደላት ከእንደገና ሰብስበው ለምሳሌ ጸፑ ጲጣጭኝቆ ብሎ ቢጽፍ ይሄ ስድ ንባብ ይባላል። ትርጉም ይሰጣል ወይ? ምንም አይነት ትርጉም አይሰጥም። የቃላት ስብጥር ነው። ኦፍኮርስ የቃላት ስብጥር ነው። ነገር ግን ሰው ቢናገረው ሌላም ሰው ቢሰማው የሚረዳ ሰዎች ሊረዱ የሚችሉት ሊያውቁ የሚችሉት የሆነ ትርጉም ይሰጣቸዋል ወይ? በፍጹም። ይሄንን ስድ ንባብ እንለዋለን። ስለዚህ ጠየቅኩ አንተን ልሳን አንተ አምንበታል ያልከው ልሳን ከመጽሐፍ ቅዱስ ላይ ማስረጃ ሰጣል ያልከው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው? ተወዳጅ ወንድማችን የተገለጠ ቃል አይደለም፣ ያው ያልተገለጠ ነው። በአዲስ ቋንቋ ይናገራሉ ስለሚል ሰዎች በሚገባቸው ሳይሆን እኔ አዲስ ነው ወይስ አይደለም አይደለም የኔ ፖይንት አሁን አዲስ ነው ወይስ አይደለም አይደለም። አንድ ቪዲዮ ላሳያችሁ እዚህ ያልተገለጠ ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ ያወራ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ለምሳሌ በለድ እሳን አይደለም ባብሊንግ ይባላል። ምንድነው እሱ? ምንድነው የሙጥቁላ የሰማይ ቋንቋ በመሃል ላይ የገቡትን የቃል እንትኖች ከይቅርታ ጋር እነሱን ማሳየት አይደለም የፈለኩት። ለጊዜው ማሳየት የፈለኩት በፕሮቴስታንቱ ቤት ለጸሎት ስፔሻሊ ለአምልኮ ብለው የሚጠቀሙትን በተለምዶ ልሳን ብለው የሚጠሩት ግን ማለት 100% ልሳን ያልሆነ ፍጹም ከመጽሐፍ ቅዱስ ውጪ የሆነ ልምምድ ነው ያሳዩአችሁ። እዚህ ጋር ለምሳሌ አንዲት ሴት አይኗን ጨፍና ስትጸልይ የሚያሳይ ፓርት አለ። አንድ ጊዜ እሱን ፓርት እኔ ልበልላችሁ በጽሁፍ ስላለ ምን ይላል መሰላችሁ? ይኸው ቺት ያለችውን አንድ ጊዜ ደግመን ነው ማክሪል ቢኒሚን ተረለበሽክ ረለበባ ኢለበና ማንተር ዶና ማሽክ ሰው ስለ ልሳን ስናወራ የተገለጠ ቋንቋ ነው ወይንስ አይደለም ስንል ልሳን የተገለጠ ቋንቋ ነው ብለን እናምናለን። አንድ ጊዜ ላውጣና ላሳያችሁ። እሺ ምን ይላል እዚህ ጋር የተናገረቻቸው ቃላቶች ማለት ነው። ሶሪ ሪቪን ሚንታራ ላባ ሼክራ ላባ ባባባ ኢላቫንታርዴ ፈለገ ፔክሬ ቤቤቤቤ ይላል። በራስህ ምን አልከኝ? ከተጠያቂ ጠይቀኝ ብለህ ነበር ያስገባኝ። እየጠየቀኝ ነው። የፈለከውንም ልትጠይቀኝ ትችላለህ፣ ችግር የለም። ቅር መሰኘት የለብህም። የምናወራው ስለ መጽሐፍ ቅዱስ ነው። ምክንያቴ መሆን አለብህ። ቀደም እንዳልኩት አንድ ሰው መጥቶ ይሄ ትምህርት ብሎ ብሬ ለማድረግ ምክንያቴ መሆን አለበት። ሰው መጣ የማስወጣትና የማደናገጥ ሰዎችን ስራ አትስራ። እዚህ ጋር እኮ ብዙ ሰዎች እየሰሙ ነው። ስለ ወንጌል እናወራ ቀጥታ። እኔ እያወራሁ ያለሁት ስለ መጽሐፍ ቅዱስ እኮ ነው። የእናንተን ከመጽሐፍ ቅዱስ ውጭ የሆነን ትምህርት ነው ያነሳሁት። ይሄ እኮ መብቴ እኮ ነው።
ተው እንጂ ምን ሆነ ነው መሀል መሀል ላይ እየገባ ስሜት ያቱን ስሜትን መቆጣጠር ማትችል ከሆነ አትግባ። ከዚህ በኋላ ጣልቃ ገብተህ የምታወራ ከሆነ ማይክን ሚውት ያደርጉታል ሞዴሬተሮች። አንተ ሚውት እየተደረክ እኛ ዝም ብለን ከምናወራ ራስን ተቆጣጠር። እድል ሲሰጥ አወራ። ልክ እድል ሲሰጥ በደንብ ራስን ጊዜን እየተጠቀምክ ብታወራ ጥሩ ነው። እዚህ ጋር እኛ ምንም ያደርገነው ነገር የለም። አንተው ቸርች የሚደረገው ልምምድ ነው ወጥተን ያሳየ ነው። ሰው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብዬ ስጠይቅ ምን ማለት ነው ብለህ ስለጠየቅከኝ ነው አውጥቼ ያሳየው። የተገለጠ ቋንቋ ማለት የቃላት ስብጥር አለው። ያ የቃላት ስብጥሩ ትርጉም የሚሰጥ ነው። ኦኬ፣ ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስንል ይሄ የቃላት ስብጥር ትርጉም ይሰጣል። አምላክ የሆነው ጌታችን ኢየሱስ ክርስቶስ መድኃኒታችን እንደሆነ ጌታችን እንደሆነ አምላካችን እንደሆነ እየተናገርን ነው። ሌላ ሰው ቢያዳምጠን ትርጉም አለው። ኢቭን ለምሳሌ እንደው አማርኛ ቋንቋ የሚሰማ ሰው ቢኖር ኦኬ፣ ከጀርመን የተወለደ ሰው የእኛን ቋንቋ እንዲሁ ሰምቶ ባያዳምጠው እንኳን ትርጉሙ ምንድነው ብሎ ቢጠይቅ ሊተረጎም የሚችል ነው። ሊተረጎም ይችላል የተናገረው ንግግር። ነገር ግን እዚህ ጋር ግን እነዚህ ሰዎች የሚናገሯቸው ንግግሮች የተገለጡ ቋንቋዎች ነው ወይ ልሳን ተብሎ ይጠራሉ ወይ? በፍጹም እንዲህ ብለን አናምንም እኛ። ለምሳሌ ቺሴ ስትናገር ሪቪ ሚንታራ ላባክሼራ ባለባባ ኢላቫንታ ፔክሬ ቤቢ ያለች የሆነ ሰው ተነስቶ ጻፉ ፒጣጭኝ ቆቢል ይሄ የተገለጠ ቋንቋ ነው ወይ? አይደለም፣ ልሳን ተብሎ አይጠራም። ሰው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? የትኛውን ነው አንተ የምታምነው ብዬ ጠየቁ። ለዛ ነው ተወዳጅ ወንድማችን አሁን የምታምንበት ነገር የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው? ምን አልከኝ? ያልተገለጠ ቋንቋ ነው። ያልተገለጠ ማለት ስድ ንባብ ማለት ነው። እሺ፣ መጽሐፍ ቅዱሳዊ ማስረጃ ምን ላይ እናውጣ? ቅድም ነገርኩህ እኮ ያመነ የተጠመቀ ይድናል የሚለውን አውጣው። ጥቅሱ ያመነ የተጠመቀ ይድናል የሚለውን ለምን አውጣዋለሁ? ለምን አውጣዋለሁ? ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ስል አይ ነው የተገለጠ ቋንቋ አይደለም which means ያው ስድ ንባብ ነው አልከ። ምኑን ነው ማስጨረስ? ቆይ እንጂ እኔን አዳምጠኝ። ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ይልና የሚያምኑ እኮ በአዲስ ልሳኖች ይናገራል ይላል መጽሐፍ ቅዱስ። በአዲስ ቋንቋ ይናገራሉ። ስለዚህ በአዲስ ቋንቋ የተገለጠ ነው ያልተገለጠ ነው ላልከኝ ያልተገለጠ ነው። ምክንያቱም ይሄ አዲስ ቋንቋ ያልተገለጠ መሆኑን የሚያሳይ መጽሐፍ ቅዱስ ማስረጃ ነው። ይሄው ነገርኩህ። ያውኑን ጥቅስ ምንም ነገርከኝ። በአዲስ ቋንቋ ይናገራሉ ይላል እንጂ ክፍሉ ይሄ አዲስ የተባለው ቋንቋ ያልተገለጠ ስድ ንባብ ነው አይልም። ልክ እዚህ ቪዲዮ ላይ እንዳየው ሼቤሬቤቤ ማለት ነው አይደለም። ራባጃ ራባባ ይላሉ አይልም። ስለዚህ ይሄ አዲስ ያልከው ቋንቋ እነዚህ ምልክቶች ይታይባቸዋል። ከዛስ በአዲስ ቋንቋ ይናገራሉ ተብሎ የተነገረላቸው እነዚህ ሰዎች የሚናገሯቸው አዲስ ቋንቋዎች ያልተገለጡ ቋንቋዎች ናቸው የሚል አውጣና አሳየኝ። ያልተገለጠ ቋንቋ እንደሆነ እኔ ደግሞ የተገለጠ እንደሆነ አሳየኝ። አዲስ ቋንቋ ማለት በራሱ ያልተገለጠ ማለት ነው። አዲስ ቋንቋ ነው። ሰዎች የማያውቁት ቋንቋ ነው። አዲስ ቋንቋ ማለት ያልተገለጠ ነው የሚል አንተ በአዲስ ቋንቋ ይናገራሉ ካለ በአዲስ ቋንቋ ይናገራሉ ማለት ያልተገለጠ ነው። አታውቁትም። ይሄ የእንድ ፊልም አይደለም፣ እንደዚህ አይተረጉምም። ይሄ ትርጉም በስለሺ እና እንደዚህ ነቃሲ ምናምን የሚሰጡትን ትርጉም አይደለም ማምጣት ያለበት። ይሄ የእንድ ፊልም አይደለም፣ ይሄ መጽሐፍ ቅዱስ ነው ብራዘር። በአዲስ ቋንቋ ይናገራሉ ማለት ያልተገለጠ ቋንቋ ነው ብለህ የልጅ ጨዋታማ ትጫወት። ይሄ አሁን እንደዚህ አይነት ቃል የሚቀለድበት ቦታ አይደለም። አንድ ነገር እዚህ ጋር አስተውል። እያወራ ያለው ከኛ ከክርስቲያኖች ጋር ነው። እዮባ አንተ ፕሮቴስታንት ነህ፣ እኛ ክርስቲያኖች ነን። በእኛና በአንተ መካከል ሰፊ የትምህርት ልዩነት አለ። ለምሳሌ አንተ ቸርች ውስጥ ሆነ ያው አዲስ ቋንቋ ማለት ያው ያልተገለጠ ቋንቋ ነው ብለህ ብታወራ ቸርች ውስጥ ያሉ ሰዎች አሜን ሊሉ ይችላሉ። ከኛ ጋር ግን ስታወራ በማስረጃ ነው ማውራት ያለብህ። ዝም ብለህ በቃ ነው ስላልክ የሚሆን ነገር የለም። ማስረጃ ታመጣለህ፣ ማስረጃን ታሳያለህ፣ በዛ ማስረጃነት እናወራለን። ማስረጃ ሳይኖር ምንም አይነት ኤቪደንስ ሳይኖር ግን ዝም ብለህ በዘፈቀረ እንዲህ ብትል ለእኛ ተረት ተረት ነው የሚሆነው እሱ። ስለዚህ ጥያቄን አዳምጠኝ፣ አሁንም ምጠይቅህን አዳምጠኝ። ጌታ ሆይ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ስንልህ የተገለጠ ቋንቋ አይደለም ብለህናል። እሺ የተገለጠ ቋንቋ አይደለም ስላልከን እምነት ከመጽሐፍ ቅዱስ ስለሆነ የሚመሰረተው መጽሐፍ ቅዱስን ግለጥና አንድ የመጽሐፍ ቅዱስ ማስረጃ ሰጠን። ልሳን ያልተገለጠ ቋንቋ እንደሆነ ወይም ደግሞ የተገለጠ ቋንቋ እንዳልሆነ የሚያሳይ አንድ የመጽሐፍ ቅዱስ ማስረጃ ግለጥና አውጣና አሳየን። ምን እንደሆነ የሚያሳይ አይደል? የተገለጠ ቋንቋ እንዳልሆነ የሚያሳይ
ኦኬ ይሄ የሚከተሉት ሁሉ እነዚህ ምልክቶች ይታይባቸዋል። በአዲስ ቋንቋ ይናገራሉ። ኦፍ ኮርስ በአዲስ ቋንቋ ተናግረዋል ሐዋርያት። እኛ ይሄንን በአዲስ ቋንቋ አልተናገሩም ብለን አይደለም ዲቤት እያደረግን ያለ ነው። በአዲስ ቋንቋ ተናግረዋል። ያ አዲስ ቋንቋ የተገለጠ ቋንቋ ነው ወይንስ አይደለም ነው። እኔ የተገለጠ ቋንቋ ነው ብዬ አሳያለሁ። አሁን አንተ ጥቅስ ካሳየ በኋላ መጽሐፍ ቅዱስን ገልጠን እናንተ አሳያለሁ የተገለጠ ቋንቋ እንደሆነ። ያልተገለጠ ቋንቋ ነው ብለህናል አንተ። መጽሐፍ ቅዱስን ታወጣና ያልተገለጠ ቋንቋ እንደሆነ የሚያሳይ አንድ የመጽሐፍ ቅዱስ ማስረጃ አውጥተህ ታሳየናለህ። ምን ላይ እናውጣ? አሁን አዲስ ቋንቋ ነው የሚል ጥቅስ አይደለም የምሰጠን። ልሳን የሚል ጥቅስ አይደለም የምሰጠን። ልሳን የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አዲስ ቋንቋ የሚል አለ። ይሄ ልሳን እና አዲስ ቋንቋ የተገለጠ ቋንቋ እንዳልሆነ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠን የሚያበራራ። ምን ላይ እናውጣ? ካልተዘጋጀበት ታይም እሰጥሃለሁ። መጽሐፍ ቅዱስን ሰርች ማድረግ ትችላለህ። እሺ አይ ከዚህ በላይ ምንም ማለት ምን ብዬ እንደምነግርህ አላውቅም። በአዲስ ቋንቋ ይናገራሉ ካለ በአዲስ ቋንቋ ነው። ማስረጃ ስጠን መጽሐፍ ቅዱስ ላይ ይሄ አዲስ ቋንቋ ያልተገለጠ ቋንቋ እንደሆነ የሚናገር ማስረጃ ስጠኝ ያልኩህ እባክህን። እኮ መጽሐፍ ቅዱስ በአዲስ ቋንቋ ይናገራሉ አለ። እኔ አይናገሩም አላልኩም። እሺ ያንተን አሳይ፣ ያንተ ማስረጃ አሳይ። እንዳሳይ ማስረጃ ዝም ብሎ አሳይ። ይሄ እኮ የልጅ ጨዋታ አይደለም እኮ። እሺ ያንተን አሳይ፣ ያንተ አሳይ ምናምን እንደ ልጅ አንተ አሳይ ትለኛለህ እንዴ? ይሄ እኮ በርደኑ ያለው እኮ አንተ ላይ እኮ ነው። በመጀመሪያ ያንተን በርደን ጨርስ። ኦኬ መጽሐፍ ቅዱስ ላይ አዲስ ቋንቋ ያልተገለጠ ቋንቋ ነው ብለህናል። እኔ ያለው እኮ ወዳጄ አንተ ሳትለኝ በፊት እኔ ራሴ መጽሐፍ ቅዱስ ላይ ልሳን የተገለጠ ቋንቋ እንደሆነ አሳይሃለሁ ብያለሁ። ኦኬ አካኪ ዘራፍ ምናምን አቁሙ። መጽሐፍ ቅዱስን ትገልጥና ልሳን ያልተገለጠ ቋንቋ ነው የሚልን የሚያብራራን ሐሳብ መጽሐፍ ቅዱስ ላይ አውጣና አሳየን። በቃ አሳየን። እኛ እሱን የፈለግነው። ከኛ ከክርስቲያኖች ጋር ስታወሩ ፕሊስ ፕሮቴስታንቶች ወንድሞች በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ማውራት ያለባችሁ በማስረጃ ነው፣ በመጽሐፍ ቅዱሳዊ ማስረጃ። ሁላችሁም ኮሜንት ላይ እኛ ክርስቲያኖች ነን እያላችሁ ጻፉ ፕሊስ። ሁላችሁም ደቂቃ ሰጥሃለሁ ከፈለግ ተወዳጅ ወንድማችን። እስከዛ ሌላ ሰው አውራ፣ መጽሐፍ ቅዱስ ጥቅሱን ልፈልግ ማለት ይቻላል። ከዛ ውጪ ግን የማያውቁትን ነገር ደግሞ መንፈትፈት እኛ ጋር አይቻልም። እሺ ጎበዝ ልጅ፣ በጣም ጎበዝ። አሁን በጣም እየሞካከረን ይል ይሰማዳ። አንደኛ ቆሮንቶስ እሺ፣ አንደኛ ቆሮንቶስ ምዕራፍ 14 ላይ 14 ሁለትን አንብብልኝ እስቲ። እሺ በጣም ጎበዝ ልጅ። ቁጥር 2 እንደዚህ ይላል ጋይስ፣ አሁን ተከታተሉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስረው የለምና በመንፈስ ግን ሚስጥርን ይናገራል ይላል። እሺ ምን እናርገኝ? ጥቅስ በልሳን የሚናገር ለሰው ሳይሆን ለእግዚአብሔር ነው የሚናገረው። እኔ ለማን ነው የሚናገረው ብዬ ነው እንዴ ጥያቄ ጠየቅኩ? ምን ብዬ ነው ጠየቅኩ? ኖ እንደዛ አይደለም። ምን ብዬ ነው ጠየቅኩ? አትውጣ ፕሊስ፣ ከላይ በላይ አትውጣ። እንደዛ